Uah. 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 ሰላም ሰላም፣ ጤና ይስጥልኝ። ዛሬ ልጄን የሆነ ጨዋታ እያጫወትኩት ትዝ ያለኝን የልጅነት በተራ ማስከበር ላይ የገጠመኝን ነገር ልነግራችሁ ፈልጌ ነው። አንድና የሰፈሬ አንድ ጀለሴ እኔና ጀለሴ ተራ ቆመን እየሰራን ነበረ። የታላላቆቻችንን ያው ጠብቁልን ብለውን ልጆች ነበርን እና እየሰራን አንድ መኪና ይመጣና ደርቦ ይገባና መጫን ይጀምራል። ከዛ እንዳይጭን ስንከለክለው ወያለው ሊሰማን አልቻለም። ወያለውን ለሁለት አጣደፍ ነውና ሹፌሩ ከፍቶ ወረደ ማለት ነው። ሹፌሩ ከፍቶ ሲወርድ ማለት ነው ታክሲውን ይበልጠዋል። አይሲ በቁመት ይበልጠዋል። እዚህ ድረስ ምናምን የሚሆነው ለታክሲው ማለት ነው። ደርቦ የቆመበት ቦታ ለሱ ትከሻ ነው በቃ የሚያክል ነው ከሌላ መኪና ጋር ልዩነቱ። ከዛ በዛ ከፍቶ ብቻ ሲመጣ ስታየው የምትፈራው አይነት ሰው ነው። በቃ ቁመቱ፣ ሰውነቱ ስፖርት ሰሪ አይደለም። በተፈጥሮ በቃ ሰውነታቸው ግዙፍ ሰዎች አሉ። እንደዛ አይነት ሰው ነው። ከዛ ስናየው በቃ ደነገጥን እውነት ለመናገር። ከዛ በኋላ ዞር ስል ማለት ነው ድንጋይ አየሁኝ ማለት ነው። ድንጋዩን አነሳሁትኝና እንደዚህ ለመፈንከት ብለህ ከዛ በእግርህ እንደዚህ ቸክለ የምጥለው ነገር አላ በቃ እንደዚህ ምናምን ስለው ድንጋዩን እያየ ወደኋላ እንደማለት ሲል ቸክዬ ማለት ነው መሬት ላይ በቃ ዘፈዘፍኩት ማለት ነው። ያን የሚያክል ሰውዬ እንደዚህ ሲወድቅ ማለት ነው የእሱ የፊት ጎማ እና የሆነ መኪና ጎማ መሀላቸው ሄዶ ጥብቅ ነው ያለው በቃ። ከዛ እኔ ሄጄ ላዩ ላይ ተቀመጥኩ ማለት ነው። ከዛ በኋላ ወደዚህም ሊገለብጠኝ ቢሞክር መኪና አለ እዚህ ጋር፣ ወደዚህም መገልበጥ አይችልም መኪና አለ እዚህ ጋር። ምን ቢያደርገኝ ጥሩ ነው? እንደዚህ ይዞኝ ማለት ነው እንደዚህ ወደ ላይ እየወረወረ ነበር የሚሰነዝርብኝ ማለት ነው። እንደውም ጓደኛዬ እግዚአብሔር ይስጠውና እሱ ፊቱን ይረግጠዋል። ፊቱን ሲረግጠው ብዙ እኔ ላይ ለመሰንዘር በቃ በትክክል የሚሰነዝረው ቦክስ አያገኘኝም። በቃ እንደዚህ ይወረውረኝና እንደዚህ ሲወረውረኝ በዚህኛው በኩል ያለው መኪና ላዳ ነበር። የላዳውን የሞተሩ ጋር ያለውን እንትን አየው ነበር ማለት ነው። በቃ እንደዚህ ይገፋኛል። ከዛ ተመልሼ መጥቼ ስጣበቅበት ዠው የሚያደርገው ቦክስ ማለት ነው። በቃ እንደዚህ ያልፋል፣ በዚህ ያልፋል። ከዛ በኋላ እግዚአብሔር ሲወደን እኔና ጓደኛዬን ፖሊስ ደረሰልን። ፖሊስ ከዛ ልክ እኛን እንደ ደብዳቢ እየደበደቡ ፖሊስ ጣቢያ ይዘውን ሄዱ። እኛ በዛን ቀን የደረሰብንን እኛ ነን እኮ የምናውቀው እኮ። እንደዚህ አልኳችሁ በቃ እንዲህ ይዞኝ ማለት ነው። እንዲህ ነው የሚወረውረኝ ወደ ላይ ማለት ነው። ምክንያቱም እንዲህ ሊገለብጠኝ አልቻለም፣ እንደዚህ ሊገለብጠኝ አልቻለም። ከዚህና ከዚህ ያሉት መኪኖች እንዲመቸው አላደረጉም። ከእንደዚህ አይነት ሰው ጋርም ፋይት ገጥመናል። ልጁ ማለት ነው ከመሬቱ ላይ ፖሊሶች መጥተው እኔን ከላዩ ላይ በዱላ በምን ካወረዱኝ በኋላ እንደምንም ብሎ ነው የተነሳው። ከኋላ አቧራ ሆኗል። ለሰው እኮ የደበደብነው እኮ ነው የመሰለው።
አብሶ እኔ ፈጣሪ እኮ ነው ያተረፈኝ። ጓደኛዬ ባይኖርና እንደዚህ በእግሩ እየረገጠ ባይከልልልኝ ኖሮ እኮ በቃ ወደ ላይ ቢሰርበኝ ማለት የት እንደሚሄድ እኔ ፈጣሪ ነበር የሚያውቀው። ልጁ ዝም ብሎ ያየኛል ማለት ነው ሹፌሩ ዝም ብሎ ያየኛል። በቃ ምን ያደርገኝ? ፖሊስ መጣበት። በቃ ምን ያደርገኝ? አስበው፣ ያውላ ተራሽም መኪና በተደረደረበት ነው እንደዛ የወደቀው። በቃ ተዋረደ ማለት በቃ ምን አለፋችሁ ፖሊሶቹ ልክ እኛን እንደ ደብዳቢ እየደበደቡ ፖሊስ ጣቢያ ወሰዱን። እዛ እሱ ክሰስ ሲባል እኔ አልከሳቸውም ምናምን አለ። ትንሽ ተደበሩብን ፖሊሶቹ። ከዛ ሁለተኛ ምናምን ብለው ወደ ቤታችን ሸኙን እላችኋለሁ። ማረሳው ቀን ከፊት አስገባላችኋለሁ እንዴት እየወረወረ ሲሰነዝርብኝ እንደነበረ።